ለዚህ ቻናል አዲስ ከሆኑ ሳብስክራይብ በማድረግ እንዲጀምሩ በጌታ ፍቅር አሳስቦታለሁ። የእግዚአብሔር ታላቅነትን ላሳያችሁ እፈልጋለሁ። የሰማያት ዝምተኛ ምስክርነት መዝሙር ዳዊት በመዝሙር 19 ቁጥር 1 ላይ ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይም ጠፈር የእጁ ሥራ ያወራል ይላል። ጠጥ ባለው ሌሊት ወደ ሰማይ ቀና ብለን ስንመለከት አይኖቻችን ሊቆጥራቸው የማይችሏቸው በሚሊዮን የሚቆጠሩ ከዋክብትን እናየዋለን። ነገር ግን አእምሯችን ሊረዳው ከሚችለው በላይ እያንዳንዱ ኮከብ በእግዚአብሔር እጅ የተመደበለት የራሱ ስፍራና ስም አለው። ይህ የሰማያት ንግግር በድምፅ የሚሰማ ሳይሆን በዝምታ ውስጥ የእግዚአብሔርን ታላቅነትን የሚያውጅ ነው። ኮከቦች ሳይናገሩ ይናገራሉ፣ ሳይጮሁም ይመሰክራሉ። እግዚአብሔር ለአብርሃም ተስፋ በሰጠው ጊዜ ወደ ሰማይ አቅና፣ ከዋክብትንም ልትቆጥራቸው ትችል እንደሆነ ቁጠር ብሎ ነው። ዘፍጥረት 15:5 ላይ ያለው የእምነቱን አድማስ ለማስፋት ነበረ። ዛሬ እኛ ወደ ሰማይ ስንመለከት የምናየው ብርሃንን ብቻ ሳይሆን የማይሳሳተውንና የማይደክመውን የእግዚአብሔር ታማኝነት ነው። አንድም ኮከብ ያለ ፍቃዱ ከቦታው እንደማይናወጥ ያንተም ሕይወት በእርሱ እጅ የተመደበለት የክብር ስፍራ አለው። የአጽናፈ ዓለም ስፋትና ስርዓት ሳይንስ ዓለማችን ምን ያህል ሰፊ እንደሆነች ለማወቅ ዘመናትን ጥሯል። ነገር ግን እጅግ ዘመናዊ የሚባሉ ቴሌስኮፖች እንኳ የጠፈርን ፍጻሜ ሊያዩ አልቻሉም። ፕላኔቶች ያለምንም ግጭት በየመስመራቸው መዞራቸው ምድር ለሰው ልጅ መኖሪያ እንድትሆን ከፀሐይ ያላት ርቀት በስሌት መለካቱ በአጋጣሚ የተገኘ ሳይሆን የአንድ ታላቅ መሐንዲስ ወይም የእግዚአብሔር አሻራ ነው። ምድር ከፀሐይ በትንሽ ርቀት ብትርቅም እንቃጥላለን፣ በትንሹም ብትርቅ በቅዝቃዜ እንሰልላለን። ይህ የሚያሳየው እግዚአብሔር ዓለምን ሲፈጥር በቸልተኝነት ሳይሆን በጥንቃቄና በስሌት እንደሰራ ነው። በጥበብ ምድር መሰረተ፣ በማስተዋሉም ሰማያትን አጸና ብሎ ምሳሌ 3:19 እንደሚል ይህ ስርዓት የእግዚአብሔር ልዑላዊነትን ይገልጣል። እግዚአብሔር አጽናፈ ዓለምን ሲዘረጋ አእምሯችን ሊደርስበት የማይችለው ጥልቅ ጥበብን ተጠቅሟል። እኛ የምናየው ጥቂቱን ብቻ ሲሆን ያልተመረመረውና ያልተደረሰበት ግርማው ግን እጅግ ይበልጣል። ሳይንቲስትና ረቀቁ የእግዚአብሔር ጥበብ ሳይንቲስቶች እንዴት የሚለውን ሊመልሱ ቢሞክሩም ለምን የሚለውን ግን መመለስ አይችሉም። የከዋክብት መገኛ፣ የብርሃን ፍጥነትና የጠፈር ምስጢራት ሁሉ ለሰው ምርምር ውስጥ የማይገቡ የእግዚአብሔር ረቀቅ ምስጢሮች ናቸው። ይህ የሚያሳየን የእግዚአብሔርን ታላቅነት ከሰው ልጅ እውቀት መረዳት እጅግ የላቀ መሆኑን ነው። ሰው አዳዲስ ነገሮችን ሲያገኝ ፈጠርኩ ይላል። እግዚአብሔር ግን የፈጠረው ከምንም ተነስቶ ኤክስ ኒሂሎ ነው። ሳይንስ በሚቆምበት ቦታ እምነት ይጀምራል። የሰው ልጅ ምርምር መጨረሻው የእግዚአብሔር ጥበብ መጀመሪያ ነው። የእግዚአብሔር ባለጠግነትና ጥበብ እውቀቱም እንዴት ጥልቅ ነው! ፍርዱ የማይመረመረው ነው። ለመንገዱ ፍለጋ የለውም። ሮሜ 13:11-33 ላይ ዛሬ በአጉል መነጽር ወይ ማይክሮስኮፕ የምናየው ረቂቅ ሕዋስም ሆነ በቴሌስኮፕ የምናየው ግዙፍ ጋላክሲ የሚያወሩት ስለ አንድ አምላክ ታላቅነት ነው። የጥበቡ ነጸብራቅ በሰው ሕይወት ተጨማሪ ማብራሪያ። ይህ ያልተመረመረው ጥበብ በሰማያት ብቻ የተወሰነ አይደለም፣ በእኛም ሕይወት ውስጥ ይገለጣል። ሰማያትን በስርዓት የደገፈ አምላክ ያንተንም የግል ሕይወት የመደገፍ አቅም አለው። የሰማይ ከዋክብትን በስማቸው የሚጠራ አምላክ ያንተንም ያንቺንም ስም ያውቀዋል። በተፈጥሮ ውስጥ የምናየው ስርዓት እግዚአብሔር በሁከት ውስጥ ሳይሆን በሰላምና በስርዓት እንደሚሰራ ያስተምረናል። ሕይወት ምስቅልቅል የወጣ ቢመስል እንኳ ያንተ እግዚአብሔር ግን የስርዓት አምላክ ስለሆነ ሁሉ ነገር በጊዜው አድርጎ ይሰራል። አእምሮ ወይስ እምነት? የማይደርስበትን የመድረሻው መንገድ የሰው ልጅ እግዚአብሔርን ታላቅነት ለማወቅ
አእምሮን ይጠቀማል። አእምሮ እግዚአብሔር ለሰው የሰጠው ታላቅ ስጦታና መመርመሪያ መሳሪያ ነው። ነገር ግን ጥያቄው አእምሮ ራሱ ማን ነው? የማንስ ውጤት ነው የሚለው ነው። አእምሮ የዝግምት ለውጥ ወይም የአጋጣሚ ውጤት ሳይሆን የራሱ የታላቁ የእግዚአብሔር ጥበብ ውጤት ነው። እግዚአብሔር አእምሮን ሲሰጠን እንድንመረመር፣ እንድናስብና በምድር ላይ እንድንሰለጥን ቢሆንም አእምሮ ግን የራሱ የሆነ ዳርቻና ወሰን አለው። እግዚአብሔርን በምርመር ብቻ መድረስ እንችላለን ወይ? መልሱ አንችልም። ፍጡር ፈጣሪን ወሰን የሆነው አእምሮ ደግሞ የማይወሰነው አምላክ ሙሉ በሙሉ ሊረዳው አይችልም። አእምሮ እግዚአብሔር የፈጠረውን ውጤት ወይም ፍጥረት ሊመረምር ይችላል እንጂ ፍጥረትን ሊመረምር ይችላል እንጂ ምክንያቱም ፈጣሪ ሊያክልን አይችልም። ታዲያ አእምሮ በሚቆምበት ምርምር መጨረሻ በሚደርስበት ቦታ እግዚአብሔር በምን እንችላለን? መልሱ በእምነት ብቻ ነው። በዕብራውያን 11:1 ላይ እንዲህ ተብሎ ተጽፏል። እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። አእምሮ የሚሰራው በሚታየውና በሚዳሰሰው ዓለም ላይ ሲሆን እምነት ግን ከቁስ ዓለም በላይ ወዳለው ወደ መለኮታዊ ግዛት ያሻግረናል። አእምሮ እንዴት ብሎ ሲጠይቅ፣ እምነት ግን አሜን ብሎ ይቀበላል። ዓለም በእግዚአብሔር ቃል እንደተፈጠረ የምናውቀው በቤተ ሙከራ ምርምር ሳይሆን በእምነት ነው። ዓለማት በእግዚአብሔር ቃል እንደተዘጋጁ፣ ስለዚህም የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን። ዕብራውያን 11:3 ላይ ይህ ማለት አእምሮን መናቅ ማለት አይደለም። ይልቁንም አእምሮ በእምነት መምራት ሲጀምር ወደ ጥልቅ ምስጢር ይገባል ማለት ነው። ያልተመረመረው ጥበብ የሚገለጠው ለአማኝ ልብ ነው። ሳይንስ በአይን በሚታየው የጠፈር ስፋት ተገርሞ ሲቆም፣ አማኝ ግን በልቡ ያንን ሰፊ ጠፈር የዘረጋው አምላክን ያመልካል። አእምሮአችን የእግዚአብሔርን መንገድ ለምን እንዲህ ሆነ ብሎ ሲያዝን፣ እምነታችን ግን እግዚአብሔር መልካም ነው ብሎ ያጽናናል። ስለዚህ በዚህ ምዕራፍ የምንረዳው ትልቁ ቁም ነገር እግዚአብሔር ከአእምሮአችን በላይ ስለሆነ ወደ እርሱ በመቅረብና ታላቅነቱ ለመቅመስ ቁልፍ እምነት መሆኑ ነው። የሰው ልጅ የእግዚአብሔር ድንቅ ጥበብ። ሰው ታስበው ዘንድ ምንድር ነው? ንጉሡ ዳዊት በከዋክብት የተሞላውን ሰማይ አይቶ ሲደነቅ በድንገት ወደ ራሱ ማንነት ተመለከተና እንዲህ ሲል ጠየቀ። የሰራኸውን ጨረቃንና ከዋክብትን ባየው ጊዜ ሰው ሳስበው ዘንድ ምንድር ነው? የሰው ልጅስ ትጎበኘው ዘንድ ምንድር ነው? መዝሙር 8:3-4 እግዚአብሔር ይህን ሁሉ ታላቅ ዓለም ይሁን በሚለው ቃል ነው ያዘጋጀው። ነገር ግን ለሰው ልጅ የከፈለው ዋጋ ከዚህ ሁሉ በላይ ነው። ሰማያትን ክብሩ ቢናገርም እግዚአብሔር ግን በምስሉና በአምሳሉ የፈጠረው ሰውን ብቻ ነው። እግዚአብሔር ሰውን ይሁን በሚል ቃል ብቻ አልፈጠረውም። ይልቁንም ዝቅ ብሎ በእጁ አበጀው፣ የሕይወትን እስትንፋስ በፊቱ እፍ አለበት። ይህ ብቻውን አይደንቅም። ጌታ ለፍጥረቱ ሁሉ ካለው ትኩረት ይልቅ ለሰው ልጅ የሰጠው ዋጋና ጥንቃቄ ከምንም በላይ ታላቅ የመለኮት እስትንፋስ ምስጢር ነው። ሰው ግን ከእግዚአብሔር ጋር የእስትንፋስ ግንኙነት አለው። እግዚአብሔር የራሱን እስትንፋስ በሰው ውስጥ ማኖሩ ሰው ከቁስ አካል በላይ መሆኑን ያሳያል። እኛ የምንተነፈሰው አየር ብቻ ሳይሆን የመለኮትን ሕይወትን ጭምር ነው። ይህ ማለት ሰው በማንኛውም ሁኔታ ውስጥ ቢሆን እንኳ በውስጡ የእግዚአብሔር አሻራ ስላለ ውድና ክቡር ነው። በቃሉ የቆመው ተፈጥሮና የሰው ልጅ ክብር፣ በዓለም ውስጥ ያሉት ፍጥረታት ሁሉ ዛሬም ድረስ በእግዚአብሔር ትእዛዛት ቃል ጸንቶ ይኖራሉ። ባህሮች ድንበራቸውን ጥሶ እንዳያልፉ ውሃውን በየመንገዱ እንዲፈስ ያደረገው የእርሱ ቃል ነው። ተራሮች እስከ ዛሬ በጽናት የቆሙት በእግዚአብሔር ክብርና በቃሉ ደጋፊነት ነው። ፍጥረት ሁሉ ለቃሉ ይታዘዛል። በመዝሙር 139:14 ላይ ግሩምና ድንቅ ሆኜ ተፈጥሬአለሁና አመሰግናለሁ፣ ስራ ድንቅ ነው ተብሎ እንደተጻፈ የሰው አካል የአእምሮ ዕውቀት ሊደርስበት የማይችል የእግዚአብሔር ጥበብ ውጤት ነው። የሰውነት ድንቅ ጥበብ
ራሱ የቻለ ዓለም መሆኑን ይመሰክራል። የልባችን ምት፣ የደማችን ዝውውር፣ የአእምሯችን የማሰብ ችሎታ ሁሉ ያለ እግዚአብሔር ጥበብ ሊቆም አይችልም። እግዚአብሔር የሰው ልጅን በመፍጠሩ ብቻ አላበቃም። የልጁን የኢየሱስ ክርስቶስን ደም ዋጋ ጨምሮለታል። የሰው ልጅ በኃጢአት ምክንያት ከክብሩ ሲጎድል እግዚአብሔር በጥበቡ ሌላ ድንቅ መንገድ አዘጋጀ። ከአእምሯችን በላይ የሆነ ዋጋ መልሶ ገዛው። በፈጠራ በላይ የሆነ የደም ዋጋ፣ ከፈጠራ በላይ የሆነ የደም ዋጋ። የእግዚአብሔር ታላቅነት የሚታየው በፈጠራ ጥበቡ ብቻ ሳይሆን ለሰው ልጅ በከፈለው መስዋዕትነትም ጭምር ነው። ሰውን በእጁ ማብጀቱ፣ እስትንፋሱ ከመስጠቱ ባለፈ የገዛ ልጁን ደም ጭምር ከፍሎታል። እግዚአብሔር የሰው ልጅ አጥብቆ ስለወደደው ከአእምሯችን በላይ በሆነው ፍቅሩ ዋጋ ከፍሎ አዳነው። የመስቀሉ ጥበብ ዓለምን በቃሉ የፈጠረ አምላክ ሰውን ግን በደሙ ተዋጀ። ለከዋክብት ደም አላፈሰሰም፣ ተራሮቹን ሕይወት አልሰጠህም። ሰው ግን እግዚአብሔር ሞቶለት የተከበረ ውድ ሀብቱ ነው። ይህም የሚያሳየው የሰው ልጅ በእግዚአብሔር ፊት ምን ያህል ውድና ክቡር እንደሆነ ነው። እና ለማዳን እግዚአብሔር የተጠቀመበት የመስቀሉ ጥበብ ለአእምሮ ሞኝነት ቢመስልም ለዳነ ለእኛ ግን የእግዚአብሔር ኃይልና ጥበብ ነው። እግዚአብሔር በምሳሌነትና የሰው ዓላማ የሰው ልጅ በምድር ላይ ያለውን ሁሉ ቢያገኝ እንኳ ያለ እግዚአብሔር ሙሉ ሊሆን የማይችለው ለዚህ ነው። እና የእግዚአብሔር የእጁ ስራዎች ነን። በእኛም ውስጥ የእርሱ ታላቅነት በየቀኑ ይገለጣል። እግዚአብሔር ሰውን የፈጠረው ለራሱ ክብርና ከእርሱ ጋር ህብረት እንዲያደርግ ነው። አእምሯችን የሚያርፈው፣ ነፍሳችን የምትረቀው ወደ እግዚአብሔር አምላክ ስትመለስ ብቻ ነው። ጌታ ኢየሱስ ይባርኮት። ለዚህ ቻናል አዲስ ከሆኑ ሳብስክራይብ በማድረግ እንዲያግዙት፣ ላይክ ኮሜንት በመስጠት እንዲያግዙት በእግዚአብሔር ፍቅር እጠይቃለሁ። እኔም ለዩቲዩቡ አዲስ ነኝ። አበረታቱኝ። ዘመናችሁ ይባረክ።